የሪካቨሪ አተኛኘት መቼ እንጠቀማለን? ተጎጂው ራሱን የሳተና በመተንፈስ ላይ ያለ ከሆነ፣ በተጨማሪ የጀርባ ወይም የአንገት ስብራት መኖሩ ካልተጠረጠረ የሪካቨሪ አተኛኘት መጠቀም እንችላለን። የሪካቨሪ አተኛኘት እንዴት እንጠቀም? በመጀመሪያ በእኛ በኩል ያለውን እጅ ወደ ላይ ኤል ቅርጽ ማጠፍ፣ የተቀረውን እጅ ደግሞ በደረት በኩል አቋርጦ ጉንጭ ስር ማስቀመጥ። በመቀጠል ከእርሶ ወይም ከኛ ራቅ ያለውን እግር በጉልበቱ በኩል ማጠፍ። በመጨረሻ የታጠፈውን ጉልበት በመሳብ ተጎጂውን በቀስታ ወደ ራሳችን ማዞር ወይም ማንከባለል እና አየር እንዲያገኝ ጭንቅላቱን በትንሹ ቀና ማድረግና አተነፋፈሱን መከታተል ያስፈልጋል።